አንድ ፎልደር ክሬት አድርገን ፋይል እንዴት ሼር ይደረጋል የሚለውን እናያለን። ከምናያቸው ውስጥ አይቲ የሚል ኦርጋናይዜሽናል ዩኒት ክሬት እናደርጋለን። አንድ ቱቶሪያል የሚል ፎልደር ክሬት እናደርጋለን። ቲቸር ግሩፕ ይኖረናል። ቲቸር ግሩፕ ላይ መሰለ የሚል አንድ መምህር ሊኖረን ይችላል። ስቱደንት ግሩፕ ላይ አንድ ዮሴፍ የሚባል ዩዘር ይኖረናል። ስለዚህ እዚህ ላይ አንድ ክሬት ያደረኩት ፎልደር አለ። ይህንን ፎልደር መጀመሪያ ሪሙቭ እናርግ። ሪሙቭ ካደረኩ በኋላ በቅደም ተከተል እንሰራለን። ከዚህ በፊት የተሰራ አንድ ኦርጋናይዜሽናል ዩኒት አለን። እሱን ሪሙቭ እናደርጋለን። እዚህ ላይ ግሩፕ ፖሊሲ አንድ ሲኤስ ነው አይቲ ሚል አንድ ኦርጋናይዜሽናል ዩኒት ላይ ኮንትሮል ፓናል ፕሮቪት የሚያደርግ ነገር ሰርተናል። ስለዚህ ያንን ሪሙቭ ለማድረግ ቱልስ ውስጥ ኮምፒውተር ማኔጅመንት ከገባን በኋላ ቱልስ ውስጥ አክቲቭ ዳይሬክተሪ ዩዘርስ ኤንድ ኮምፒውተርስ ውስጥ ከገባን በኋላ ቪው ላይ አድቫንስ ፌቸር በማለት አይቲ የሚለውን ከዚህ በፊት ክሬት ያደረግነውን እንደልታለን። ዲሌት በምንልበት ሰዓት አር ዩ ሹር ዩ ዋንት ቱ ዲሌት ዘ ኦርጋናይዜሽናል ዩኒት ይለናል። እሺ እንላለን። የስ ግን መደለት አይቻልም። ስለዚህ ምን እናርግ? ይህንን ለመደለት ራይት ክሊክ በማለት ፕሮፐርቲስ ውስጥ በመግባት ኦብጀክት ታብን በመንካት ፕሮቴክት ኦብጀክት ፍሮም አክሲደንታል ዲሌሽን የሚለውን ሪሙቭ እናደርጋለን። ከዛ አፕላይ ካልን በኋላ ኦኬ ብለን አሁን መደለት እንችላለን ማለት ነው። ስለዚህ ለመደለት ዲሌት በምልበት ሰዓት በዚህ ሰዓት የስ ብል ኦብጀክት አይቲ contains other objects. Are you sure you want to delete object IT and all of the objects it contains ይለኛል። yes ስለዚህ በዚህ ሰዓት አይቲ ተደልቷል። ሲኤስም ከዚህ በፊት የተሰራ ነበር። እሱንም ለመደለት ከተፈለገ በዚህ ሰዓት ቅድም ያለውን ነገር ስላስወገድ ዲሌት እንላለን። yes you do not have sufficient privilege to delete CS ይላል። እዚህ ላይም ራይት ክሊክ ብለን ፕሮፐርቲስ ውስጥ በመግባት ኦብጀክት ላይ ፕሮቴክት ኦብጀክት ፍሮም አክሲደንታል ዲሌሽን የሚለውን አንቸክ በማድረግ አፕላይ ካልን በኋላ መደለት እንችላለን። ስለዚህ ያሉ ነገሮች ይጠፋሉ። ዲሌት በምበት ሰዓት የስ በዚህ መሰረት ዲሌት እናደርጋለን። ወደ ነበረበት ለመመለስ ቪው ውስጥ አድቫንስ ፊቸር የሚለውን ቼክ የተደረገው አንቼክ ማድረግ አለብን። አንቼክ ካደረግን በኋላ እንደነበር ይሆናል ማለት ነው። እዚህ ላይ የኔ ፍላጎት ምንድነው? እዚህ እንዳሳየዋችሁ አንድ ፎልደር ቱቶሪያል የሚል ፎልደር ሊኖረን ይገባል። ኒው ፎልደር ቱቶሪያል ስለዚህ እዚህ ቱቶሪያል ላይ ቲቸር እና ስቱደንት ግሩፕ ይኖራል። ቲቸር ፒፒቲ ያስቀምጣል፣ ስቱደንት ሪድ ያደርጋል። የቲቸር ፐርሚሽን ዳታውን ሞዲፋይ እንዲያደርግ ይፈቀድለታል። ስለዚህ ይህንን እንዴት አድርገን እንስራ ነው። ይህንን ለመስራት ቀጥታ መጀመሪያ ግሩፑን እና ዩዘሩን ክሬት እናደርጋለን። ግሩፑን እና ዩዘሩን ክሬት ለማድረግ ቱልስ ውስጥ አክቲቭ ዳይሬክተሪ ዩዘርስ ኤንድ ኮምፒውተርስ ወደሚለው እንሻገርና እዚህ ላይ አንድ ኦርጋናይዜሽናል ዩኒት ክሬት እናደርጋለን። አሁን ለምሳሌ እዚህ ላይ ሳን.ሎካል ሎካል የሚለው ዶሜን ኔም። ስለዚህ እዚህ ላይ ራይት ክሊክ ካደረግ በኋላ ኒው ዘን ኦርጋናይዜሽናል ዩኒት የሚለውን ስያሜ እንሰጠዋለን። ስያሜ አይቲ ብለን እንሰጣለን ብያቸዋለሁ። ኦኬ አይቲ ካል በኋላ አይቲ ውስጥ
ሁለት ግሩፖች አሉ። አንደኛው ግሩፕ ቲቸር ግሩፕ ነው። ግሩፕ ቲቸር ኦኬ። ሌላኛው ግሩፕ ስቱደንት ነው። ስቱደንት ኦኬ። ከዚህ በኋላ እንደ ቲቸር አንድ ዩዘር ክሬት ብናደርግ ኒው ዩዘር ላይ ኤም የሚባል ዩዘር አንድ ቲቸር ቢኖር ኤም ሎጊን በሚያደርግበት ሰዓት ኤም ብሎ ቢገባ ኔክስት ፓስወርድ ዩዘር መስት ቼንጅ ፓስወርድ አት ኔክስት ሎጊን በሚያደርግበት ሰዓት ቼንጅ እንዲያደርግ ከተፈለገ ይህንን ቼክ እንደተደረገ ፓስወርድ አሳይን ማድረግ ይችላል። ግን የኔ ፍላጎት ፓስወርድ ኔቨር ኤክስፓየር የሚለው ነው። ስለዚህ ላይ ፓስወርዳችን ካፒታል ኤም ስሞል ኤም 1 2 3 4 5 ቢሆን ካፒታል ኤም ስሞል ኤም 1 2 3 4 5 ብዬ ክሬት አደረኩ። ፊኒሽ። አሲዩም ኤም ቲቸር ነው። አንድ ስቱደንት ደግሞ ኤስ ብዬ ክሬት ባረግ ኒው ዩዘር ኦኬ። ስለዚህ ራይት ክሊክ ካደረኩ በኋላ ኒው ዩዘር። ስለዚህ ኤስ የሚባል አንድ ተማሪ ቢኖር ሎጊን ሲያደርግ ኤስ ብሎ እንዲገባ ፈቅድ ፓስዋርዱ ካፒታል ኤስ ስሞል ኤስ 1 2 3 4 5 ቢሆን ካፒታል ኤስ ስሞል ኤስ 1 2 3 4 5 እሺ። እዚህ ላይ ዩዘር ካኖት ቼንጅ ፓስወርድ ኔቨር ኤክስፓየር የሚለውን መረጡለት። ኔክስት ፊኒሽ። ስለዚህ ሁለት ዩዘር ክሬት አድርጌያለሁ፣ ሁለት ግሩፕ ክሬት አድርጌያለሁ። እዚህ ላይ ምንድነው አሁን የሚቀረኝ? እዚሁ ላይ ከመጣሁበት እንዳለ ብንጨርስ እዚህ ቲቸር ላይ ፕሮፐርቲስ ውስጥ ቲቸር ግሩፕ ገብተን ሜምበርስ በሚልበት ቦታ ታበን ከነካን በኋላ አድ ብናደርግ ማንን ኤም የሚባለውን ዩዘር ቼክ ኔም በምንልበት ሰዓት እስከ ዶሜን ኔሙ ይዞልን ይመጣል። ኦኬ ላለው ከዛ አፕላይ ኦኬ። እንደ ስቱደንት ደግሞ ኤስን ሜምበር ለማድረግ ፈልግ ፕሮፐርቲ ስቱደንት ላይ ፕሮፐርቲስ ውስጥ ገብቼ ሜምበርስ ብዬ አድ ማድረግ ይጠበቅብኛል ማለት ነው። ስለዚህ ኤስን ቼክ ኔም በምበት ሰዓት ኤስ የሚል መጥቶልኛል። ኦኬ ኦኬ ይህንን አፕላይ ኦኬ ብያለሁ። ስለዚህ ኤስ ስቱደንት ውስጥ ይገኛል፣ ኤም ቲቸር ውስጥ ይገኛል ማለት ነው። ከዚህ በኋላ ወደ የት ነው የምንሄደው? ወደ ፎልደራችን ነው የምንሄደው፣ ሼር ማድረግ ወደ ፈለግንበት ፎልደር። ስለዚህ ሪኒው የምናደርገው ይህንን ኢፍቱ ቱቶሪያል ሲል በዚህ መልኩ ቢሆን ይህንን ፕሮፐርቲስ ውስጥ ራይት ክሊክ ካደረግን በኋላ ሼሪንግ ላይ ብንገባ አድቫንስ ሼሪንግ ሼር ዚስ ፎልደር የሚለውን እንመርጣለን። ከመረጥን በኋላ ፐርሚሽን ኤቭሪዋን የሚለውን አስወግደን ለእሺ አድ ማድረግ የፈለግነው ስቱደንት የሚለውን ግሩፕ ኤስቲ ብዬ ቼክ ባደርግ ስቱደንት ይመጣልኛል። ስቱደንት የሚለው ግሩፕ ኦኬ ብዬ ካስገባው በኋላ ምን እንዲያደርግ ብቻ ነው ፈቅድለት? ሪድ እንዲያደርግ ብቻ አፕላይ ኦኬ። ሌላኛውንም ምን ያስፈልገኛል? አንድ ግሩፕ መጨመር ፈልጋለሁ። ምን ግሩፕ? ቲቸር ግሩፕ ቼክ ኔም ቲቸር ኦኬ። ከዚህ በኋላ ለቲቸር ፐርሚሽን የሚሰጠው ሞዲፋይ እንዲያደርግ ቼንጅ የሚለውን እጨምርለታለሁ። አፕላይ ኦኬ። ከዚህ በኋላ ምን ነው የምናደርገው? አፕላይ ብለን ወደ ሴኩሪቲ እንገባለን። ሴኩሪቲ ላይ ሲስተም አድሚኒስትሬተር ይለኛል። ሲስተም አድሚኒስትሬተር እና አድሚኒስትሬተርስ አባል ናቸው። ይህንን ማስወገድ ከፈለጋችሁ ዲሴብል ኢንሄሪታንስ ብላችሁ ሪሙቭ ኦል ኢንሄሪታንስ ፐርሚሽን ፍሮም ዘ ኦብጀክት በማለት ያሉትን ማጥፋት ይቻላል። ስለዚህ ከዚህ በኋላ ምን ነው የምናደርግ? አድ ማድረግ መጨመር የምንፈልጋቸውን ግሩፖች አድ እናደርጋለን።
አድ በምልበት ሰዓት ሴሌክት ፕሪንሲፓል ከሚለው ወደ ላይ ሄድና ቲቸርን እና ቲቸር ቼክኔም ቲቸር ግሩፕን እጨምራለሁ። ቲቸር ግሩፕ ፉል ኮንትሮል ቢኖረው በፋይሉ ፉል ኮንትሮል ቢኖረው ኦኬ። እንደገና ደግሞ ተጨማሪ አድ ማድረግ እንፈልገው ማለት ነው ስቱደንት ግሩፕ ስቱደንት ኤስቲ ቼክኔም ስቱደንት ግሩፕ ኦኬ ኦኬ። ስቱደንት ግሩፕ ግን ሪድ እንዲያደርግ ሊስት ፎልደር ኮንተንቶችን እንዲያይ ሪድ ኢንዴክስ ኪት ሪድ እንዲያደርግ፣ ስለዚህ ራይት ፐርሚሽን አልሰጠውም። ኦኬ በዚህ መልኩ አፕላይ ብላችሁ ትጨርሳላችሁ። ኦኬ ክሎዝ ካደረግን በኋላ ይህንን ቼክ ማድረግ ይገባናል ማለት ነው። ስለዚህ በማን ዩዘር ገብተን አንደኛው በኤም እንደ ቲቸር በኤስ ደግሞ እንደ ስቱደንት ስለዚህ አንድ ክሊየንት ኮምፒውተራችን ጋር አፕላይ ለማድረግ ሞክራለሁ። ስለዚህ ምን ነው የምናደርገው? ቀጥታ ወደ ክሊየንት ኮምፒውተሪ ነው የሚሄደው፣ ወደ ክሊየንት ኮምፒውተሪ። ስለዚህ ይሄ ሰርቨር ነው ማለት ነው። ይሄ ሰርቨር ነው፣ ይሄ ክሊየንት ኮምፒውተር ነውና ይህንን በምን መለየት እንችላለን? ሲኤምዲን ከፍተን ብናይ ሲኤምዲያችን ከፍተን ብናይና አይፒ ኮንፊግ ብለን ብናይ በፒ ኮንፊግ በምንበት ሰዓት አይፒ አድሬሳችን የቀድሞ 210.31 ነበር የሰርቨራችን፣ በዚህ ሰዓት 16 የክላይንት አድሬሳችን ነው፣ የክላይንት ኮምፒውተራችን አይፒ አድሬስ ነው። ሶ እዚህ ላይ ምን አይነት ዩዘር ተመዝግቧል የሚለውን ነገር ለማየት ሁ አማይ ብላችሁ መጠየቅ ትችላላችሁ። ሁ አማይ በምንልበት ሰዓት ኤምን ሳን ዶት ሎካል የሚል አንድ ዶሜን አለን። እዛ ላይ ኤም የሚል ዩዘር እንደ ቲቸር ክሬት አድርገናል። ኤም የሚል ዩዘር እንደ ቲቸር ክሬት አድርገናል። ኤም የቲቸር ግሩፕ ሜምበር ነው። ስለዚህ የቲቸር ግሩፕ ሜምበር ደግሞ ፍቃድ የሰጠነው ምን እንዲያደርግ ነው? ፎልደራችን ላይ ገብተን ብናየውን ለምሳሌ እዚህ ላይ መጀመሪያ የምናደርገው ምንድን ነው? የሰርቨራችንን አይፒ አድሬስ ሼር የተደረገውን ለማግኘት እዚህ ፎልደር ላይ ባክዋርድ ስላሽ 2 ከጻፍን በኋላ 2 ጊዜ ባክዋርድ ስላሽ እዚህ ላይ የሚታያቸው ነው። 2 ጊዜ ባክዋርድ ስላሽ ከዛ በኋላ አይፒ አድሬሳችን የሰርቨሩን እንጽፋለን። በምንጽፍበት ሰዓት እና ክሊክ በምናደርግበት ሰዓት ሼር የተደረጉ ፎልደሮች ሊስት ይመጣልናል። ለምሳሌ ፕሮግራሚንግ የሚለው ከዚህ በፊት ለሌላ ዩዘሮች ክሬት ያደረጉት ነበርና እስኪ ክሊክ እናደርግ። ክሊክ በምናደርግበት ሰዓት አይፈቅድም፣ መክፈት አይችልም ቲቸር ማለት ነው። ስለዚህ አሁን እኔ ክሬት ያደረጉት ፎልደር ቱቶሪያል የሚል ነው። ቱቶሪያል ውስጥ ገብተን በምናይበት ሰዓት ስቱደንት ኔም የሚል ፋይል አለ። አንድ ተጨማሪ ክሬት ለማድረግ ብፈልግ ኒው ቴክስት ኤቢሲ ኤቢሲ የሚል አንድ ፋይል ክሬት አድርጌያለሁ። ኤቢሲ ውስጥ የሆኑ ጽሁፎችን መጻፍ ብፈልግ ኤቢሲን ኦፕን አድርጌ ኦአርዩ ብዬ ብጽፍ እና ሴቭ ባረግ እንደ ቲቸር እዚህ ላይ ሴቭ አድርጌያለሁ ክሬት በተደረገልኝ ማለት ነው። ኤቢሲ የሚል ፋይል አለ፣ ስቱደንት ኔም የሚል አለ። ስለዚህ እንደ ዩዘር እንደ ስቱደንት ደግሞ ሎጊን ለማድረግ ኮንትሮል አልት ዲሊት ነክታችሁ ስዊች ዩዘር ብላችሁ ኤስ እንደ ስቱደንት ነበርና ካፒታል ኤስ ስሞል ኤስ ከ1 እስከ 5 ኢንተር አድርጌ በምገባበት ሰዓት
ኦኬ ስርቆት 131 ቱቶሪያል ፎልደር ራን ያደረግነው ሼር ያደረግነው አለ። ስለዚህ ኤቢሲ ቅድም ክሬስ አድርጋ አይታችኋል። ኤቢሲ ኦፕን ባር ዋሪ ዩ ካለ አይ አም ብሎ አንድ ሰው ራይት ክሊክ ፋይል ሴቭ አያደርግም። ስለዚህ ስቱደንት ሞዲፋይ ማድረግ አይችልም። ራችን ላይ ሰርቨር ማናጀር ከከፈትን በኋላ ቱልስ ውስጥ ፖሊሲ ክሬት ማድረግ ነው የፈለው። ግሩፕ ፖሊሲ ማኔጅመንት ወደሚለው እንሄድና አይቲ ላይ አፕላይ ማድረግ የፈለጉት ኮንትሮል ፓናልን አይቲም ኦርጋናይዜሽናል ዩኒት ላይ ያለ አካል ኮንትሮል ፓናልን እንዳያገኝ። ስለዚህ እዚህ ላይ ክሬት ጂፒኦ ኢን ዚስ ዶሜን ኤንድ ሊንክ ሼር የሚል ነገር አለ። እሱ ክሊክ እናደርጋለን። ስያሜ እንሰጣላቸው ኮንትሮል ፓናል ወኪላለሁ። በዚህ ስም ሌላ ቦታ ይገኛል ነው የሚለኝ። ስለዚህ ሲፒ አሉት ሲፒ ኮንትሮል ኢቨንት ሰርሲንግ ክሬት ያደረጉት ይታያል። ክሬት ካደረግ በኋላ ራይት ክሊክ አድርጌ ኤዲት ነው። ኤዲት ካልኩ በኋላ ኮንትሮል ፓናል የሚገኘው የት ነው? ዩዘር ኮንፊግሬሽን ላይ ፖሊሲ 3 አድሚኒስትሬቲቭ ቴምፕሌት ወደዚህ ነውና ኮንትሮል ፓናል ላይ ፕራይቬት አክሰስ ቱ ኮንትሮል ፓናል ኤልፒሲ የሚላለ እሱን በመንካት ኢናብል እናደርጋለን። ይህንን ኢናብል ካደረጋችሁ ዲሴብል ኦን ኮንትሮል ፓናል ፕሮግራምስ ኢን ዘ ፒሲ ሴቲንግ አፕ የሚል ኤክስፕላኔሽን ከስር ታገኛላችሁ። ስለዚህ እሱን ማንበብ ትችላላችሁ። አፕላይ ነው። ከዛ ኦኬ አይቲ ኦርጋናይዜሽናል ዩኒት ላይ የሚለው ላይ አፕላይ ይደረጋል ማለት ነው። ለምሳሌ አንድ ዩዘር ክሬት በማድረግበት ሰዓት ፓስዋርድ ሚኒመም 7 ካራክተር እጠቀማለሁ። ይሄ ከየት መጣ? ይህንን ለማየት እዚሁ ግሩፕ ፖሊሲ ዲፎልት ግሩፕ ፖሊሲ ዲፎልት ዶሜን ፖሊሲ የሚላለ ይሄ በሁሉም ላይ ኮምፒውተሮች ላይ አፕላይ በዶሚናችን ላይ አፕላይ ይደረጋል። እዚህ ክሬት የተደረገ ነገር ማለት ነው። ስለዚህ ክሬት የተደረገውን ለማየት ከከፈትን በኋላ ሴቲንግስ ብንል ጄኔሬት አድርጎ በዚህ መልኩ ያመጣልናል። ስለዚህ ላይ ሴኪሪቲ ሴቲንግ የሚለውን በምነካበት ሰዓት አካውንት ፖሊሲ ፓስዋርድ ፖሊሲ የሚላለ እሱን በምነካበት ሰዓት ምን ይለኛል? ኢንፎርስ ፓስዋርድ ሂስትሪ 24 ፓስዋርድ ነበር ያደርጋል። ማክሲመም ፓስዋርድ ኤጅ 42 ጌ ነው። ሚኒመም ፓስዋርድ ኤጅ ይህንን ታግል ነው ይላል። ፓስዋርድ መስት ሚት ኮምፕሌክሲቲ ሪኳየርመንት እናብል ብሏል። ሚኒመም ፓስዋርድ ሌንግ 7 ካራክተር ይላል። ስለዚህ ይህንን ለመቀየር እዚህ ላይ ማስተካከል ያለብንን ማስተካከል አለብን ማለት ነው። ይሄ ነው ቢያንስ 7 ካራክተር እንደጠቀም ኢንፎርስ እያደረገኝ ያለው ማለት ነው። እዚህ ላይ ያሉ ነገሮች ናቸው። ሌሎችንም እዚህ ያሉትን ማየት ይቻላል። አካውንት ፖሊሲ ከርበሪዮስ ፖሊሲ የሚላለ ይህ ስለ ፓስዋርድ ስትሪንግዝ ነው እና ከዚህ በመነሳት ነው 7-8 ፓስዋርድ
ካራክተር እየሰጠኝ ነበር። ስለዚህ አሁን አፕላይ ያደረኩት አይቲ ኦርጋናይዜሽናል የሚል ፕሪቬንት አክሰሲንግ ዩዘር ኮንፊግሬሽን ላይ ስናየው ፖሊሲ አድሚኒስትሬቲቭ ቴምፕሌት ላይ በምናይበት ሰዓት ፖሊሲ ዲፊኒሽን ሪትራይቭድ ፍሮም ዘ ሎካል ኮምፒውተር የሚል ነገር ይታየኛል። ኮንትሮል ፓናል ይላል። ኮንትሮል ፓናል ላይ ያለው ፖሊሲ ምን አድርገናል? ፕሮጀክት አክሰስ ቱ ኮንትሮል ፓናል ኤንድ ዲስ ሴቲንግ ኢናብልድ የሚል ነገር ይታያል። ይህንን እንዴት ነው ቼክ የምናደርገው? ክሊያንታችን እዚህ ላይ ያየ ነው። ወደ ቱልስ ዩዘርስ ኤንድ ኮምፒውተር ሄደን በምናይበት ሰዓት አይቲ ኦርጋናይዜሽናል ዩኒት ላይ ኤም እና ኤስ ኤም ቲቸር ነው፣ ኤስ ስቱደንት ነው። እነዚህ አካላት ምን እንዳያረጉ ነው የከለከልን? ኮንትሮል ፓናል ሴቲንግ አክሰስ እንዳያረጉ ነው የከለከልን። ይህንን ነገር ላይ ሄደን እናያለን። ክላይንት ኮምፒውተር ላይ ሄደን እናያለን። ክላይንት ኮምፒውተር ላይ ለማየት ምን ማድረግ አለብኝ? ሌላኛው ዶንት ሴቭ ኮንትሮል ፓናል አፕላይ አድርገን ኮንትሮል ፓናል ፖሊሲ አፕላይ እዚያ ላይ ያደረግነው ስላለ ይህን በዚህ ቼክ ብናደርግ ኮንትሮል ፓናል this operation has been cancelled due to restriction effect on this computer, please contact your system administrator የሚል ታገኛላችሁ ማለት ነው። ስለዚህ ይህንን ይመስላል ፖሊሲ። እንግዲህ በዚህ እናውቃ እሁድና ቅዳሜ ብቻ እንዲጠቀም ማድረግ ይቻላል። ይህንን ይመስላል። ኦኬ በዚህ መልኩ አፕላይ ማድረግ ትችላላችሁ። አሁን ገብተን ብናየው የዚህና አካውንት 3 ኦጎርታ ወር ለምንገስ ይህንን ይመስላል። እዚህ ላይ መቀነስ ካለባችሁ ትቀንሳላችሁ። ኮንሲደር አድርጉ። በቃ ትምህርታችን ይህንን ይመስላል።